እማዬ አዲሱ ተከራይ ደስ ይላል። ደስ ይላል ማለት አመሉ ጥሩ ነው፣ ውሃ አያባክንም፣ ደግሞ ብዙ ጊዜ ውጪ ነው። ይሄ ሁሉ ደግሞ አንቺ በምን አወቅሽ? ኧረ አይደለም እኮ ገረነ የወንሴ እጀ ጠባቡን የሚያምረኝ ኩታና ደህና ዋላችሁም አይልም እንዴ? እኔ እንጃ። ይሄን ነው ጥሩ ልጅ ነው ስትይ ነበረው። ቆይ እስኪ ላውራው፣ ደህና አይመስለኝም። ነይ አርፈሽ ቁጭ በይ። ኧረ እማዬ እንዴ አሰሚኝም ማለት ነው? ቀሰሜ አቤት። እኔ ነኝ፣ ክፈትልኝ። ደህና ነህ? አዎ። ምን ነው? እማዬን አላየሃትም? እኔንስ ምን ነው ሰላም ሳትለኝ? ደብሮኝ ነው። ምን ነው? ሌላ ትምህርት መማር እፈልጋለሁ፣ ግን አቅሙ ያለኝ አይመስለኝም። ስንት ዓመት ነው ግን? በዚህ ሰዓት እንዲህ አይነት ጥያቄ አይከብድም? አይ ለማወቅ 24 አልሰማህም እንዴ? ከ25 ዓመት በታች ለሆኑ ዩኒቨርሲቲ ተማሪዎች የአንዱ $1000 የገንዘብ ድጋፍ በማድረግ ተማሪዎችን ሊያግዝ ነው። የምርሽን ነው? አዎ። በተጨማሪ ሙሉ ወጪ ተሸፍኖ የአቪር ኮስት ጉዞ፣ የፈጠራ ስራ የማቅረብና የሜንቶርሺፕ እድል አለው። ምን ማድረግ ነው ያለብኝ? ያንጎ አሽከርካሪ መሆን ወይም ያንጎ የሚያሽከረክር ዘመድ ካለ ለምርጫ ተጨማሪ እድል ይሰጣል። እና እንዴት ልመዝገብ? አንቺ ልጅ እጂ አተ ምንድነው ፈገግታ በፈገግታ ሆናል? ባሚን ላገኛት ነው፣ አስቆሚያታለሁ። ማለት ባሚኑ ላይ ታገኛት የለ እንዴ? የዛሬው ቀን በምን ተለየ? እባክህ እንደማፈቅራት ልነግራት ነው። ምን እንደማፈቅራት? አዎ። ምን ነው ማፍቀር ልክ አይደለም እንዴ? ኧረ ልክ ነው። ግን ምን? ያው አብሮ አደግ አይደላችሁ? እንደ ወንድሜ ነው የማየው ምናምን ስለምትል ነው። ልክ ነህ እባክህ። ግን እውነቱን ተናግሬ የመሸበት ማደር ነው። እና ምን ልታረግ ነው? የመሸበት ላደር። ተጨንቃለሁ ብቻዬን እኔ የጎረቤት ልጅ። ምን ሆነሽ ነው? ባፈቀርከው ሰው መገፋት ህመሙን ታውቀዋለህ? ገና ስላልገፋችኝ አላውቀውም። አንቺ ግን አፍቅረሽ? አዎ። ሁሌ በሐሳብ አብረኸኝ ብትሆንም አልያዝ አልከኝ። እኔን ብቻ ባልሆነ እና ምንድነው የምታፈጭብኝ? እኔ ነኝ እንዴ? አንተን እያየው ራሱ ቢኒ ነው ፊትህ ላይ የምታየኝ። ምኑ? ባፈቀርከው ሰው መገፋት ህመሙን ታውቀዋለህ ነበር ያልሽኝ? ህይወት ድጋሜ እድል ላሰጠን ትችላለች። ከሁለት አንዳችን ግን መዳን አለብን። ከምን? ከስብራትሽ። እና ወዴት ነው? እኔ እያለሁ አንቺ አይደበረሽ ቢኒያም ጋር ደርሼ መጣሁ። ምን ሆነሽ ነው ባምዬ እዚህ ጋር የተቀመጥሽው? እየበረደሽ ነው? በይ እንግባ። መግባት አትፈልጊም? ቆይ እሺ ጋብዤልሽ ልምጣ። እሺ ወደድኳ ፍቅርኩሽ የፈለገው ይምጣ ያዝ አድርጊው እንጂ ባምዬ ያሞቅሻል እኮ። ታቺን ሁሉ አዎ እንደሱ ነው። ትንሽ ደቂቃ ብቻ እሺ። ይሞቅሻል። በጣም እንደምታፈቅራት ያስታውቅብሃል። በጣም እንደበረዳት አታስታውቅም? ያስታውቃል። አታስብ። ጋቢውን ስለለበሰች ቶሎ ይሞቃል። አላልኩሽም? ይሄው ሌላ ምስክር። ለምን ወደ ቤት ተሳተከው? የኔ ፍቅር እንግባ እንዴ? ትንሽ እንቆይ። እሺ መቆየት ፈልጋለች። እየሞቃት ነው መሰለኝ። እንዴት ነው ግን የተዋወቃችሁት? እሷ ትንገርህ። ባምዬ አንቺ ንገሪው፣ ባንቺ ያምራል። ንገሪው፣ ምን ችግር አለው? ባምዬ ንገሪው። እንዴ እያናደርሽኝ ነው። አታናጂኝ። ትችሽ ሊገባ ነው። ነፍሴም ተጨነቀች ችግር የለውም። በቃ ሌላ ቀን ትነግሪዋለሽ። ነገ ይምጣ። ነገ ከመጣ ትነግርሃለች፣ ግን እንዳትቀር። አበደም ይበሉኝ በፍቅር ሰከረ። እንዴ ዛሬ ምን ሆነሻል ባምዬ? ጋቢውን አዛርጊው እንጂ ፍቅራችንን ከሆነ